እድል መጀመሪያ ላይ ቤተሰቦቿን መፈለግ የሚለውን ሀሳብ አልነበራትም ነበረ። ግን ደግሞ የአባዬ ሚስት ትውስታዋ ከተመለሰ በኋላ እኔን ትረሳኛለች፣ እኔን ትተወኛለች፣ ፍቅሯ ይቀንስብኛል፣ በጊዜ የኔን ቤተሰቦች ብፈልግ ይሻለኛል በሚል ነበረ አሁን ላይ ቤተሰቦቿን ለመፈለግ የተነሳችው ማለት ነው። ግን ደግሞ አሁን ላይ ስለ ቤተሰቦቿ ያልጠበቀችውን ነገር በመስማቷ በጣም ደንግጣለች ማለት ነው። የአባዬ ሚስት ይህን ሁሉ ዓመት የምታውቀውን እውነታ ወይም ደግሞ የእድል ቤተሰቦች እድልን ፍለጋ ሲመጡ ከሷ ስር መደበቋን እንግዲህ አሁን ላይ በጣም አሳዝኗታል ማለት ነው። በእርግጥ እዛ ጋር የአባዬ ሚስት እንደ ምክንያት የተጠቀሰችው ለእድል ካላት ፍቅር የተነሳ ነው። ከቤተሰቦቿ ጋር ከተገናኘች ይወስዱብኛል፣ እኔ ብቻዬን እቀራለሁ በሚል ነበር አሁን ላይ ከአክስቷ ስር እንደደበቀች የነበረችውን ነገር ስትናገር የነበረችው። ግን ደግሞ እድል ምንም እንኳን የአባዬን ሚስት እንደ እናቷ ብትወዳትም ግን እድል ይሄን ሁሉ አመት እንዴት ይሄን ሁሉ አመት ትደብቂኛለሽ? ከቤተሰቦቼ ጋር እንዳልገናኝ እንዴት በመሃላችን ትቆሚያለሽ? በሚል አሁን ላይ እንግዲህ አይታወቅም። የአባዬ ሚስት ልትናገራት ትችላለች ወይም ደግሞ ልትጣላት ትችላለች ማለት ነው። ምናልባትም ደግሞ አይታወቅም አክስቴ የት ነው ያለችው፣ አክስቴ ከየት ነው የመጣችው የሚለውን ነገር በዝርዝር ልትጠይቃትም ትችላለች ማለት ነው። ግን ደግሞ ችግሩ ከዚህ በኋላ የአባዬ ሚስት ስላለው ነገር ሁሉ የምታውቀውን ነገር በሙሉ ካልነገረቻት ያኔ ላይ በጣም ስለሳሳውልሽ እና አንቺን በጣም ስለምወድሽ አንቺን ይወስዱብኛል ከሚል ፍራቻ የተነሳ ነበር ያልነገርኳቸው በሚል ምናልባት እድልን ይቅርታ ብትጠይቃት ምናልባት እድልም ይቅርታ ልታደርግላት ትችላለች ማለት ነው። ግን ደግሞ አሁን ላይ እሷ ከአባዬ ጋር እያወራች የነበረችውና መልሳ ቆማ እዛው እድል እየሰማች ነበርና ይሄ ነገር ደግሞ በጣም አስደንግጧታል ወይም ደግሞ በጣም እንዲሰማት አድርጓታል። ሞራሏም ደግሞ እንዲነካ አድርጓታል። እሷ አሁን ላይ የምታስበው የአባዬ ሚስት ለእኔ ጊዜ እየሰጠችኝ አይደለም፣ ብቻዬን ነው ያለሁት የሚለውን ነገር ወይም ደግሞ ቤተሰቦቼን መፈለግ አለብኝ የሚለውን ነገር አጠናቅራ የቀጠለችበት ማለት ነው። እንግዲህ እውነትም እድል በተናገረችው መሰረት አሁን ላይ የአባዬ ሚስት ለእድል ጊዜ እየሰጠቻት አይደለም ማለት ነው። ምንም እንኳን ከአባዬ ጋር ለ12 ዓመታት ተለያይተው ቢቆዩም እሷ እድል ትዝ የምትላት ወደፊት ለፊቷ ከመጣች ወይም ደግሞ ሳሎን መታ አጠገቧ ቁጭ ካለች ነው እንጂ እንደ በፊቱ ለእድል ጊዜ እንደምትሰጣት ያክል ወይም ደግሞ ለእሷ ፍቅር እንደምትሰጣት አይደለም ማለት ነው። በእርግጥም ይህንን ነገር ሁለቱም ፈርተው ነበረ። ሁለቱም የአባዬ ሚስትም ስትለው የነበረው ትውስቴ ከተመለሰ ምናልባት ለእድል ያለኝን ፍቅር ቀንስ ይሆናል የሚለውን ነገር ስጋት ነበረባት። እድልም ይህንን ነገር ስትፈራ ነበር። ግን ደግሞ አሁን ላይ ያ ነገር ደርሷል ማለት ነው። ምናልባትም ከዚህ በኋላም እንግዲህ በመካከላቸው ያላቸው ነገር በመካከላቸው ያለው ፍቅር እና ያላቸው ነገር እንዳይበላሽ የአባዬ ሚስት ማድረግ ያለባት ስለምታውቀው ነገር በሙሉ ያኔ አክስቷ እድልን ፍለጋ ስትመጣ እንዴት እንደመጣች ወይንም ደግሞ ምናልባት የእድል አክስት ነግራት ከሆነ ከየት አካባቢ እንደመጣች ከነገረቻት በዛ በኩል ደግሞ በዛ መንገድ የአባዬ ሚስት ደግሞ ቤተሰቦቿን እንድታገኝ ከረዳቻት ምናልባትም ይቅርታ ልታደርግላት ትችላለች ማለት ነው። ግን ደግሞ አሁን ላይ ያንን ነገር ማድረግ ካልቻለች እድል በእርግጠኝነት በአባዬ ሚስት ታዝናለች ማለት ነው። በእርግጥ በአባዬ ሚስት ብቻ ሳይሆን እዛ ገጠር ባለው ሽማግሌ ራሱ በዚህ ነገር ውስጥ እጁ እንዳለበት ስትናገር ነበርና ምናልባትም እዚህ ጋር የአባዬ ሚስት ይህንን ነገር የማታውቅ ከሆነ እዛ ሀገር ያለው ሽማግሌ ስለ እድል ቤተሰቦች የት አካባቢ እንደሆኑ ሙሉ ዝርዝሩን ያውቃል ብለን እንጠብቃለን ማለት ነው። ሌላው ነገር ደግሞ ስለ እድል ማንሳታችን ካልቀረ ባለፈው ናቲ ለእድል የሰጣት መርዝ ባለመሳካቱ ምንም እንኳን ቢናደድ አሁን ደግሞ እድልን እያላት ያለው እድል በምትፈልገው መሰረት ከትሁት እንዲርቅ እየጠየቃት ነው ማለት ነው። እድል እዛ ጋር ተመስገንን የራሷ በማድረግ ተመስገን የትሁት ቤተሰቦች ጋር ሽማግሌ መላክ የሚለውን ነገር ይተዋል። ከእድል ጋርም አንድ ላይ ይሆናሉ። ያኔ ናቲ ትሁትን ብቻዋን ያገባታል በሚለው ይህንን ነገር እድልን እያዘዛት ነው ማለት ነው።
እድል አሁን ላይ ምንም እንኳን ተመስገንን ብትወደውም ብታፈቅረውም ግን ደግሞ በዚህ መንገድ አሁን ላይ ናቲ እየተናገረው ባለው መንገድ ይሄ ነገር የሚሆን አይደለም ማለት ነው። ምናልባትም አይታወቅም ይሄንን መድኃኒት ለተመስገን ሰጥተሽ እሱ ከተኛ በኋላ ከሱ ጋር እንደተኛ ሰው አርገሽ አስመስለሽ በሚለው ትሁት ይሄንን ነገር አይታ ከእድል ጋር ተመስገን ተኝቷል በሚል እንደዚህ አይነት ድራማ ትሁትና ተመስገን እንዲለያዩ ናቲ ይፈልግ ይሆናል ማለት ነው። አሁን ላይ ግን እድልን እየጠየቃት ያለው ተመስገን በማይጎዳ መልኩ ወይም ደግሞ እሷን ጉዳት ላይ በማያደርስ መንገድ ከትሁት እንዲርቅ እየጠየቃት ነው ማለት ነው። በእርግጥ እድልም ይህንን ነገር የምታደርግ አይመስልም። ምንም ያክል እንኳን ተመስገንን ብትወደውም ብታፈቅረውም ግን ደግሞ ተመስገን እሷ ላይ እንዲያዝን የሚያደርግ ነገር በጭራሽ እንደማታደርግ ግልጽ ነው ማለት ነው። ናቲም አሁን ላይ እያሰበ ያለው ተመስገን ከትሁት ርቆ እሷ ቤተሰቦች ጋር ሽማግሌ መላክ የሚለው ነገር ትቶ ትሁትን ብቻዋን ነበር ማግባት የሚፈልገው። ግን ደግሞ አሁን ላይ በሰማው ነገር በጣም ደንግጧል ማለት ነው። ሌላ ሰው ሶስተኛ ሰው ደጀን የተባለ ሰው ተጨምሯል። የትሁት አባት የትሁትን ሊድር ሽርጉድ እያለ ነው ማለት ነው። ይህንን ነገር ሲሰማ እንግዲህ ናቲ እሱ ራሱ ደንግጧል ማለት ነው። እሱ አሁን ላይ ምንም ያክል እንኳን ትሁትን ባይወዳት ባይፈልጋትም እሷን አግብቶ ለተመስገን ማሳየት ቢፈልግም ግን ደግሞ እዚህ ጋር ሶስተኛ ሰው መጨመሩ ውድድሩ ዙሩን እንዲከር እንደሚያደርገው ገብቶታል ማለት ነው። ምናልባትም ይህንን ነገር እንዴት እንዳሰበ ባይታወቅም እድል እዛ ጋር ብትስማማና ተመስገንን የራሷ ብታደርግ ራሱ ናቲ ከትሁትን ከደጀኔ ነጥቆ ማግባት የሚለው ነገር እሱ ራሱ አንድ ሌላ ፈተና ነው የሚሆነው ማለት ነው። በእርግጥ አሁን ላይ ሶስቱም ሽማግሌ ላኩ ተብሏል ማለት ነው። ተመስገንም ናቲም ደጀኔም ማለት ነው። ግን አባቷ ምን አስቧል? ትሁትንስ ለማን ነው ለመስጠት የፈለገው የሚለውን ነገር ስናይ ምንም እንኳን አሁን ላይ በትሁት ቢናደድም ምንም እንኳን ለደጀኔ ድርሻ አለው እሱን ነው የምታገቢው የሚለውን ነገር በእርግጠኝነት አስምሮበት ለትሁት ቢነግራትም ሽማግሌ ከተላኩለት ለተመስገን እንደሚሰጣት ግልጽ ነው ማለት ነው። በመጀመሪያ ላይ እሁድ ሽማግሌ እሱ ሊልክ ነው የሚለውን ነገር ሲሰማ በጣም ደንግጦ ነበር። አሁን አይሆንም የሚለውን ነገር ቢናገርም ከዛ መጨረሻ ላይ ደግሞ ተመስገን መሆኑን ሲሰማ ትንሽ መለስ ያለ ይመስላል ማለት ነው።